በበጋ እሳት ከሚያቀጣጥልልህ ይልቅ በክረምት ሻማ የሚለኩስልህ እጅግ በጣም ውድ ነው። ሕይወት ፊቷን ባዞረችብኝ ሰዓት ፊታችሁን እንዳላዞራችሁብኝ በእጅ ያለው ድንጋይ መሆኑን እያወቅኩኝ በእጅህ ያለው ዳቦ ነው ላላችሁ እኔ ባዶ ሆኜ ሳለሁ አንተ ትልቅ ሰው ነህ ብላችሁ ዛሬን ትላንት ለገነባችሁ ተስፋ ላልቆረጣችሁብኝ እኔ ጋር አንድ የሚታይ ነገር ሳይኖር እልፍ አይታችሁ ዛሬንና ነገን ላስተዋላችሁ ለእናንተ አርቆ ሐሳቢዎች ይሄ ከልብ ምስጋናዬ ነው። እናንተ አትገኙ፣ እናንተ አትገዙ፣ እናንተ ውድ ናችሁ። የዛሬው ምስጋናዬ ለእናንተ ደግሞ ከልቤ ነው። እጅግ አመሰግናለሁ። ምናልባት አሁን እውነትም እናንተ እንዳላችሁ ድንጋዩ ዳቦ የሚሆንበት ጊዜ መጥቷል። ይሄንን ድንጋይ ዳቦ መሆኑን ስለነገራችሁኝ እጅግ አመሰግናለሁ። እኔም ተስፋ አልቆርጥም፣ ከእናንተም ምስጋና አልነሳም። ይሄ የኔ ዓለም ነው።